ሆዴ እሱን የነገረኝ ያለችውን ነገር የእውነት ልታባላው ነው ወይስ ምን የሚለው ሆዴ እንዲነገረን ከትልቅ አክብሮት ጋር ስለመጣ ግን እናመሰግናለን። አንተ ኮንክ እሺ። ያ ሰላም ብያለሁ። ጤና ይስጥልኝ። ዋትስአፕ ሆዴ ሎንግ ታይም። አይ ሄቢ እንዴት ነሽ? እንዴት ነው ወንድማችን? አለሁ። ሆዴ ብዙ ቪዲዮዎች ነገር ምን ትላለህ? ሚውት ላድርግልህ እንዳያስተጋባ? አይ እሱ ያ አው ብዙ ቪዲዮዎች ሼር እየተደረጉልኝ ነበር። አሁን በአጋጣሚ እኔም ላይቭ ሽናውን ሼር አድርገውልኝ እየተከታተልኩ ነበረ። እንግዲህ ያው ብዙ ጊዜ ሰዎች የፈለጉትን አንስተው ሊናገሩ ምንም ሊሉም ይችላሉና እኔም እንደ ኖርማል እንደ ማንኛውም ታዛቢ ሆኜ ተመልካች ነበርኩኝ፣ እያየው ነበርና ይሄ ነገር ተፈጥሯል፣ የሆዴ ሚስት አብሯት ቺት አድርጎባታል ምናምን የሚባል ነገር ስለሰማው ነው አንቺ ቤትም የመጣሁትና ይሄ እኔ ለክሬ ነው የምመሰክረው፣ እውነት ነው የምናገረው። ማለት ባለትዳር መሃል ገብቼ መፍረድም እንትን መናገርም አቅሙም የለኝም፣ ግን እውነት ነው መናገር ፈልገው። ያው እውነቱም ደግሞ ፋኒን እስከማውቀው ድረስ በጣም የቅርብ ጓደኛዬ ነው። ሳምሪም እንደዛው የቅርብ ጓደኛዬ ነች። ሁለቱም ስለተለያዩ ስለተጣሉ በጣም አዝኛለሁ፣ ደስተኛ አይደለሁም። እውነቱን ለመናገር ግን ፋኒ እንደዚህ አይነት ስራ ፈጽሟል ብዬ አላስብም፣ አላረገምም። ውሸት ነው እውነት ለመናገር። ምክንያቱም እዛ ጋር የተፈለገው እኔ ይሄ ድራማውን አውቀዋለሁ፣ የጂጂን ድራማ እስከምን ድረስ እንደሆነ አውቃለሁ። ሁሉንም እንትን ማለት በቃ ጌም እንደሆነ አውቃለሁ። በልጇ ላይም ጌም እየሰራች እንደሆነ ነው የማውቀው። ልጅቷ ሳምሪ በዚህ አጋጣሚ የሆነ ትንሽ መልእክት ልላክባት የምትሰማኝ ከሆነ ሳምሪ፣ ያው አሁን በእኔና ሳምሪ ርቀት ስላለ ስለማንገናኝ ነው። ሳምሪ ማወቅ ያለብሽ ትልቅ ቢዝነስ እየሰራችባት እንደሆነ ነው። ምክንያቱም ከበፊትም ጀምሮ እኔ ያውቃሉ ቢዝነሳቸውን ወደ እኔ እንዴት ነው የምቀይረው ብላ በጣም የምትቀናባቸው እናታቸው ስለሆነች ማለት ነውና ፋኒ በጣም ጨዋ ልጅ ነው። እኔ እስከማውቀው ድረስ የቅርብ ጓደኛዬ ነው። እንደዚህ አይነት ስህተትም ፈጽሞ አያውቅም እኔ ላይ። አሁን በቅርብ የዓመት በዓል የኳሱ ዕለትም ተገናኝተን አብረን ዲስኮ ላይ አብረን ስንጨፍር ነበረ። በዚህ ደረጃ አስቀየመኝ ልጅ ቢሆን ኖሮ እኔ ሰላም አልለውም ነበረ። መጥፎ ልጅ ቢሆን ኖሮ አብሬውም ሄጄ አይዞህ አልለውም ነበረ። በተፈጠረው ነገር አዝኛለሁ፣ ግን በቃ አሁን ሪላክስ ሁን ቺል አድርግ ነው ያ ብዬ እንደውም ከባለቤቴ ጋር አብረን ስንዝናና ነበር ከሱ ጋር። ፋኒ በዚህ ልክ የሚጠረጠር ልጅም አይደለም፣ በዚህ ልክ የሚባልለትም ልጅ አይደለም። በጣም ለውጪ ጥሩ ልጅ ባይሆንም ለጓደኞቹ ባይሆንም ለቤቱ ግን ሟች፣ ለልጆቹ ሟች፣ ለሳምሪ ሟች እንደሆነ ነው የማውቀውና ሳምሪ እየተሸወደች ያለችው በድራማ ነው እየኖረች ያለችውና ፋኒ በእኔ ላይም ቺት አድርጎ አያውቅም። ሲጀመር ደግሞ ከኔ ጋር ያለች ሴት ከሱ ጋር ሄዳም አታውቅም። ይሄ ውሸት ነው። ከፋኒ ጋር በጣም ረጅም ጊዜ ጓደኛሞች ነን። በጣም ነው የምንተዋወቀው። እኔ እንጃ ይሄ ለራሴ አሁን ሲላክልኝ ቪዲዮ ራሱ በጣም ነው ድራማ ነው የሆነብኝና ያው ሴትዮዋ ድራማ መስራት ትወዳለች እንዳለ ሆኖ ግን በዚህ ደረጃ ልክ ደግሞ ልጇን ከትዳሯ አፈናቅላት ያው ለመስማማት ወይ ለማስታረቅ የሚሄዱትን ሰዎች እኔን ደግሞ ምክንያት አድርገው ስላመጡኝም እኔ እዚህ ጋር እውነቱ መናገር አለብኝ። ፋኒ በዚህ ደረጃ ያደረገው ነገር የለም እኔ ላይ መጥፎ ነገር አድርጎብኝ አያውቅም፣ ሊያደርግም አይችልም። በጣም የምወደው ጓደኛዬ ነው። አሁንም ሪስፔክት አለኝ። በጣም የቅርብ ጓደኛዬ ነው። ስለዚህ ይሄንን ነው ሄልዬ የማውቀውና ፋኒ በፍጹም በዚህ መጥቶ እውነት ስለተናገረ ፕሊስ በጊፍት ባርኩልኝ፣ በኔ ስም በጊፍት ባርኩልኝ እንዳለ ሆነ። ሆዴ ግን ለምንድን ነው የሆዴ ሚስት ተብሎ ለምን ነው አንተ ምሳሌ ተሰጠው ይመስላል። እንደገና ደግሞ የሆነ ቅድም የጠቀስከው ምንድነው እነ ፋኒና ሳምሪ ጥንድ ያው ዩቲዩብ ስላላቸው እነሱን የሚበልጥ ጥንድ ቪዲዮ እንስራ ነው እንዳለች፣ ወይም ደግሞ እነሱን ልትበልጥ እንደምትፈልግ ነው የተናገርከው። እዚህ ላይ ጠንከር አድርገህ ብትመልስልን። እንደገና ደግሞ ለምንድን ነው ሌላ ሰው ሴት ስም ያልተጠራው? አንተ ስለምናውቅ ነው ወይስ ለምንድን ነው? እስቲ ንገረን። ሚውት ላድርግ ፕሊዝ። ሆዴ በእናታችሁ
እሺ አሪፍ ጥያቄ ነው የጠየቅሽኝ። ትክክለኛ ጥያቄ ነው። እኔም ግራ ገብቶኛል። ለምን የኔ ስም ሊጠራ እንደቻለ አልገባኝም። ቢሆንም እኔም የማውቀውን ነገር ግን ምንድነው ትልቁ ነገር እኔም መጀመሪያ ወደ ዩቱብ ዓለም ውስጥ ያመጡኝ እነሱ ናቸውና ከነሱ ጋር ለመፎካከርና ቢዝነሱን ለመቀየር ወደዚህ ነበር የታሰበው። አጋጣሚ ያው በቢዝነሱ ላይ ስላልተስማማን ያልተስማማንበት ብዙ ምክንያቶች ስለነበሩ በዛ ምክንያት እኛ ተጣልተን ያው እስከ ብዙ ነገር ውስጥ ገብተናል። ሙሉ ዓለም የሚያውቀው ነገር ነው። ፋኒ ግን በዚህ ደረጃ ልክ መወቀስና መሰደብ ያለበት ልጅ አይመስለኝም። ምክንያቱም ፋኒ እጅግ በጣም ንጹህ ልጅ ነው፣ ጥሩ ልጅ ነው። እኔ እስከማውቀው ድረስ እስከዛሬ ድረስ እኔ እንጃ። እኔ በጣም የቅርብ ጓደኛዬ ነው። ሳምሪም በጣም ጓደኛዬ ነች። እኩል ቀን ነው የማውቃቸው። ሳምሪንም ፋኒንም ከእናቷ በፊት ነው የማውቃቸው። አብረን በልተናል፣ አብረን ጠጥተናል እና እስከዛሬ ድረስ እኔ እስከማውቀው ድረስ ፋኒ ለልጆቹና ለቤቱ ሟች እንደነበረ ነው የማውቀው እንጂ ይሄን ያህል መጥፎ ነገር ያደርጋል ብዬ የማስበው ልጅ አይደለም። እና ይሄ በፍጹም ከእውነት የራቀ ውሸት ነው። ምንም የሚጠጋጋ እንኳን አይደለም። እውነት እሱን ለመክሰስ እንኳን እኔን የተጠቀሙበት ምክንያት እኔ ይገባኛል። ቢዝነሳቸው ነው እና እናትየው ሞር ደግሞ በቃ ይለያያሉ ብላ ስለምታስብ ስለምትፈልግ ነው። እና እኔ የምለው እውነቱን ነው። እውነት ደግሞ ሁልጊዜም እውነት ነች። ፋኒ እኔ ያየሁት ነገር የለም። ይኸው ለክሬ ነው የምልሽ፣ ያየሁት ነገር የለም በአይኔ። በቃ እኔ ባይ ነው አይደል ለመሰከር የምችለው። ያየሁት ነገር የለም። ፋኒ እንደዚህ አደረገ፣ እኔ ላይ ቺት አደረገብኝ፣ ወይ ደግሞ ሚስቱ ላይ ቺት አደረገ። ይሄ ፍጹም ከእውነት የራቀ ውሸት ነው ሄሊ። ያ ሆዴን በጊፍት እየባረካችሁ ላይ ለመሰላችሁ እውነት ሊናገር ለምን ቺት አደረገው? አንደኛዋ የሆዴ ለዛም የተክሊል ሚስቱ የነበረችው የመጀመሪያው ከሷ ጋር አደረገ ነው ያለችው ዛሬ ጂጂ ማለት ነው። ሄደ እዛ ኢንተርቪው ከሰጠ እናትህንም ከዚህ ከእንግዲህ ሰድባለሁ ብላ የፋኒ እናት መስደብ ጀምራለች። አይታችኋልና ለዛ ፋኒ ጠይቀነው ነበር። አሁን ደግሞ ሆዴ እንደዚህ አይነት ችግር ቢኖርብን የሀበሻ ኮንሰርት ላይ ተገናኝተን ነበረ። ደግሞ እንደተገናኙ አይተናል ቪዲዮ ላይ ማለት ነው። ገባችሁ? ያ ችግር ቢኖር እንትን አልልም ብሏል። ኦኬ በጊፍት ባርኩልኝ እውነት ስለተናገረ ገባችሁ? ሆዴ ፋኒ ሊደፍረኝ እንደነበረ ቤት ውስጥ አንድ ምስክር እንደውም ለሆዴ ራሱ ነግሬዋለሁ ብላ ነበር። ነግራ ነበር። አረ ይሄ ውሸት ነው። ፋኒን በቃ ዝቅ ለማድረግና ለማዋረድ የተፈጠረ ፈጠራ ነው እንጂ ፋኒ በጣም እኮ ትንሽ ልጅ ነው። ከእሷ ጋር በጭራሽ እንደዚህ ማሰብ የሚችል ልጅ አይደለም እኮ። በጣም ኮል ልጅ ነው። እኔ ጓደኛዬ ነው፣ በጣም የቅርብ ጓደኛዬ ነው። በዛ ደረጃ ሄዶ እንኳን እንደዚህ ያደርጋል ብዬ ማስበው ልጅ አይደለም። እና ለእኔ ምንም የተነገረኝ ነገር የለም። ባይዘዌ በአብዛኛው ሰው መገንዘብ ያለበት ይሄ ቁማር ነው። በቃ ይሄ ቢዝነሱን ነው። ምክንያቱም ምን አለ መሰለሽ የሆነ ሰዓት ላይ እኔ ዩቱብ በጀመርኩበት ሰዓት ዩቱቧ ደክሞ ነበር እና ዩቱቧን ለማንሳት ያው ብዙ የተጠቀሙባቸው ሰዎች አሉ። እኔንም አንደኛ ተጠቅማብኛለች በዛ ዩቱብ ለማንሳት ማለት ነው። ሁለተኛ ነገር ፉክክሯ ከሊያሾ ጋርና ከነሱ ጋር ነበረ እና ዩቱቧን ለማንሳት ያደረገችው ጥረት ነው እንጂ ፋኒ እዛ ቦታ ላይ ሆኗል አድርጓል። ይሄ ከእውነት የራቀ ውሸት ስለሆነ ይሄ ፍጹም ስተት ውሸት ነው። አሁን ዩቱቧ አክቲቭ አይደለም ማለት የለም። ቲክቶክ ላይም ተረስታለች ማለት አይደለም። ያ ሁሉ ነገር ያረጃል። ያንን እርጅና መቀበል እንዳቃታት ብዙ ጊዜ ነግሬያታለሁ። ግን አሁን ምን ልታገኝበት ነው ይሄን ሁላ ነገር የምታደርገው ይመስላል። ያው በቅርብ እንደምታውቀው ያ እውነት ለመናገር አሁን እሷ ይሄን ነገር የምትጠቀምበት ትልቁ ነገሯ የልጇ ዩቱብ አለና አካውንቱ ያው ዞቢዞ አንድ ላይ ነው የሚሰሩት። ዩቱብ ላይ አንድ ላይ ቪዲዮ ሰራሽ ማለት ትርፉ ለጋራ ነው ብዬ ነው የማስበው። ሳምሪንም አሁን የምትጠቀምባት ዩቱቧን ለማንሳትና የእሷን እንትን አካውንቷን ለማንቀሳቀስ ብላ ነው እንጂ በምድር ላይ ውሸታም ሰው አይቻለሁ። እሷ ብቻ ነች ውሸታም ሰው። ምክንያቱም ለልጇም እንኳን የማትሳሳብ ውሸታም ነች። በእርግጠኝነት ነው የምናገረው። ይሄንን ለልጇ እንኳን አተናትልም እና ይሄ እንጃ እኔ ለራሴም አዲስ ነገር ነው የሆነብኝ። ይሄ ቪዲዮ ሼር ሲያደርጉልኝ ለራሴም ገርሞኛል። ምክንያቱም እኔ አሁን
በቅርብ ነው ከሆስፒታል የወጣሁት። ከሆስፒታል ወጥቼ ደግሞ እግዚአብሔር የሰጠኝን መልካም እድል በውሸት ቀይሬ ሰውን አጣልቼ መኖር አልፈልግም። ሰውንም እንዳይጣላም ደግሞ ውሸትን ደብቄ መኖር አልፈልግም እና ሐቁ ፋኒ በፍጹም ምንም አይነት ነገር ቺትም አላደርግም። እንደዚህ አይነትንም እኔ ላይ አላደርግም። እኔን ምስክር ያደርጉኝም ሆዴ ወጥቶ አይናገርም በማለት ነው። ጋይስ ጥያቄ ካላችሁ የረሳሁት ነገር ካለ ለምን ግን ምን ያህል በሀብት ደረጃ የትና የት እንዳሉ አካውንቷን ከፍታ ሲታይ በዛ ድንጋጤ እንደታመምኩላ ነው የምትናገረው። ይሄን ነገር ላይ ምን ትላለህ? ራሷ የተናገረች ቃል በቃል እኔ ጥያቄ የምጠይቀው ቃል በቃል የሚናገሩትን ነው የምለው። ይሄን ትንሽ ባህሪን አይተህ ከሆነ ማለት ነው። እሺ እዚህ ላይ ምን የምትለው ነገር አለ? ደገሚልኝ ምን አልሽ? እነ ፋኒን ድህነት ለመግለጽ እኔ ያለኝም ብር ሆዴን ጠይቀው በዛ ድንጋጤም የታመመው ብላ ተናግራለች። ፋኒም ደሃ ቤተሰብ ናቸው። ልጄንስ ቤት የገዛችው ለእናት ስትል ማለት ነው። የሀብቷን ለመግለጽ ስትል አንተን ነው አሁንም ስም የጠቀሰችው። በነገራችን ላይ ቱርክ ላይ ሊያን ልታስገድላት እንደምትችል ምን ያህል ሰው ቱርኮች እንደምታውቅ ደግሞ ራሱ ሆዴን ጠይቂ ነው ያለቻት። አንተ ስም የተጠራበትን ቦታ ነው የምጠይቀው። እሺ ያው በዚህ አጋጣሚ ያው እንግዲህ ተናገር ካላችሁኝ መናገር አይቀርም። ሀብት ለምትዩ ነገር በዩቱብ እና በቲክቶክ እንደገና በጡረታ እንደምትተዳደር ነው የማውቀው። ምንም አይነት ሀብት እንዳላት አላውቅም። ሀብትም የላትም። ምክንያቱም ሀብት ያለው ሰው አትሊስት የሆነ ነገር ያሳያል። ስቲል ነው እንደማንኛውም ስደተኛ የቀበሌ ቤት ውስጥ ነው የኖረች ያለችው። ሀብቷን አላውቅም። እኔ ሀብት እንዳላትም እኔ የማውቀው ነገር የለም። እዚህ ጋር ኮሜንት ላይም ደግሞ ካየሁት ደግሞ አንድ ጥያቄ መመለስ የምፈልገው እኔና ፋኒ አልተደባደብንም፣ ተደባድበንም አናውቅም። ምክንያቱም እኔና ፋኒ ብንደባደብ ላስት ታይም ስንገናኝ ሰላም አንባባልም። ላስት ታይም ስንገናኝ አትሊስት የሆነ በአይነ ቁራኛ ልንታይ እንችል ነበር። እኔና ፋኒ በጭራሽ ተደባድበንም ተጣልተንም አናውቅም። አንድ ቀንም ክፉ ነገር ተነጋግረን አናውቅምና ይሄ ሁላ በቃ ሴራ ነው። ሆዴንም ለምን እንደሚያስገቡት ለራሴ ግራ ነው የሚገባኝ። ምክንያቱም እኔ ገባሁበት። እኔ ራሱ የኢንተርኔት ዓለም ውስጥ የነበርኩ ልጅ አልነበርኩም። እነሱ ናቸው ጎትተው እዚህ ሚዲያ ውስጥ የከተቱኝ። ሳምሪ እየተሸወደች እንደሆነ ብቻ ነው በዚህ ሰዓት ላይ የሚገባኝ ያለው። ምክንያቱም ልጆቿንም ባሏንም ህይወቷንም ብዙ ነገር እያጣች ወደፊት ይገባታል ብዬ ነው የማስበው። አሁን ላይ ባይገባት ሳምሪ እየተሸወደች እንደሆነ ብቻ ነው የሚገባኝ። አስተዋይ ልጅ ነች ብዬ ነበረ የማስበው። በጣም አስተዋይ ልጅ ነች፣ በጣም ጭንቅላት ያላት ብዬ ለሳምሪ ትልቅ ቦታ ያለኝ ሰው ነበርኩኝና አሁን ላይ ግን እንደ ማንኛውም ሰው ከውጪ ስመለከታት በጣም ብዙ ስህተት እየተሳሳተችና ወደ አልሆነ መንገድ እየሄደች እንደሆነ ነው የሚገባኝና ሳምሪ ከመንገድሽ ተመልሰሽ ህይወትሽን ብታስተካኪና ትዳርሽን ብትሰበስቢ ጥሩ ነው ብዬ ነው የምስገብ። ለምን እናትየዋ የሱ ጥላቻ ምናልባትም በዘርም ጥላቻም ስላለባትም ወይ ደግሞ አላቅም በምን እንደሆነ በጣም ጥላቻ እንዳለባት ግን ለልጁ አውቃለሁ። ለፋኒ ብዙ ጥላቻ እንዳለባት አውቃለሁ። ያ ይመስለኛል ከልጇ ጋር አብረው እንዲሆኑ ያልፈለገችው እንጂ እሱ በጭራሽ ቺት አድርጎባት አያውቅም። ከኛ ጋር እስከምናውቀው ድረስ አብረን ተዝናንተን እናውቃለን። አብረን ብዙ ነገር አሳልፈን እናውቃለን። ቺት አድርጎባት ግን አንድ ቀን አይቻላቅም። ግን ፋኒ ከትንሽ ከአንድ 30 ደቂቃ 1 ሰዓት በፊት እኛ ጋር ነበረ። ሆዴ አይተህ ከሆነ ቪዲዮ ምናልባት ኖ አላየሁም። ኦኬ እኛ ጋር ነበረ ቅድም ማለት ነው። ለአንድ 30 ደቂቃ እኛ ጋር ነበረ እና አንዳንድ ጥያቄ ጠይቀነው ነበረ። ከሆዴ እንትን ጋር ለምን ቺት አረገች አለች ብለን ስንጠይቀው በጣም ዝርዝሩን አልሄደበትም አለ። ይሄንን ያሉት ምን ቢያዩ ነው እንደዚህ ያሉት? የሳምሪ ጓደኛ አላት ወይ ሴቶች? ምናልባት ሴቶች የሷን ጓደኛ ካንተ ጋር አይቶ ቺት ያደርጋል ብሎ ጠርጥሮ ከሆነ ስል ካነሳችሁት ልንገራችሁ አለ። ማለት ስላለው ነው። አሁን ዝም ስል እያሽቃበጥኩ ስለሚመስላቸው ነው። እሺ ከስር እየጻፉ ቴክስቱን እያየ ነው። ዝም ካል ስለማይመስል ነው። እሺ እንጂ መዝለል የምፈልጋቸው ነገሮች አሉ። ግን ሰው ካነሳ